الله سبحانه وتعالى يطرى ጌታነው ያ ባሪያውን الله سبحانه وتعالى ነብዩና መሐመድን ሰለላሁ ዐለይሂ ወሰለም ከተከበረው ቤቱ ወደ ሌላኛው የተከበረው ቤት ኢላ መስጂድ አልአቅሳ ያስጓዛቸው የሆነ ያ መስጂድ አልአቅሳ የሚባለው ባረክና ሐውለሁ ዙሪያውን የባረክነው የሆነ ከተማ ነው ይላል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው አነስ ኢብኑ ማሊክ እንዲህ ሲል ያወራናል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ ኡቲቱ ቢልቡራቅ በቡራቅ ተመጣልኝ አሉ ቡራቅ የሚባለው ከአህያ ትንሽ መለስ ያለ ከበቅሎ ደግሞ ትንሽ ከፍ ያለ የሆነ ነጭ መጓጓዣ ነው ያ መጓጓዣ ኡሙ ሐኒ ቤት ሳለሁ መጣልኝ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ያ መጓጓዣ ከመጣልኝ በኋላ ተሳፈርኩትና በዛ መጓጓዣ ወደ ተከበረው ምድር ሄድኩኝ ይላሉ በሌሊት ቤተል መቅዲስ ገቡ ቤተል መቅዲስ ሲደርስ ነቢያቶቹ መጓጓዣቸውን በሚያስሩበት ቦታ እኔም ቡራቄን ወረድኩና አሰርኩኝ አሉ ከገባው በኋላ ሁለት ረክዓ ሶላት ሰገድኩኝ አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶች በሙሉ ተሰብስበው ያሰገዱበት ስፍራ ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶች ያሰሩበት ቦታ ማሰራቸው መልእክታቸው ከቀደምት ነቢያት ጋር የተሳሰረ መሆኑን የሚያመላክት ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶቹን በሙሉ ደግሞ ሰብስበው ኢማም ሆነው መሪ ሆነው ማሰገዳቸው ደግሞ የሚያመላክተን የቀደሙት ነቢያትን በሙሉ መልእክት ወርሰው ሲያበቁ የቀደሙት ነቢያትን መልእክት ብቻ አይደለም እነሱ ያኖሩትንም አሻራ በጠቅላላ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም መውሰዳቸውን የሚያመላክት ነው ከዚህ በኋላ የርሳቸው ህዝብ አይ ኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም በአይሁዶች ላይ የበላይ መሪ እንደሆነ በክርስቲያኖቹ ላይ የበላይና መሪ እንደሆነ ብሎም ይዘው የመጡት ሪሳላም መልእክትም ጭምር የቀደሙትን መልእክት በሙሉ መሪና ጠቅላይ እንደሆነ የሚያመላክት ነው ማለት ነው መልእክቱ ከመጣመሩ አልፎ አላሁ ስብሓንሁ ወተዓላ መሪነቱን ከአይሁዶች ወደ ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም መለሰው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እዛ ቦታ ሄደው አልቀሩም ሌሊቷ ሳትነጋ ሰማይ ደርሰው ነቢያቶቹን ካገኙና ከአላህ ጋር በዘላለሙ የሚያሳስራቸው የሆነውን ሶላት ከተቀበሉ በኋላ ተመልሰው ወደ መካ መጡ ይህ ማለት የምድር የመሪነት ስፍራ ከዛ ቦታ ላይ መነሳት ብቻ ሳይሆን ባለቤቱም እዛው ሳይቀሩ ተነስተው መካ መጥተዋል የአላህ የተከበረው ስፍራ በዙሪያው የተባረከ ብቻ ሳይሆን መሪነቱም ለነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመት መሰጠቱንም የሚያመላክት ነው ይህ ምድር የተቀደሰ ምድር ነው አላሁ ስብሓንሁ ወተዓላ ይህንን ምድሩን ብቻ ሳይሆን በዙሪያው ያለውንም ስፍራ በሙሉ ባርኮታል ቀድሶታል አርዱል ሙባረካ ነው የመጀመሪያው የሚያሳየን ቀደም ብዬ የቀራሁት የቁርአን አንቀጽ ነው አላሁ ስብሓንሁ ወተዓላ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله بزورياو يالون بمولو باركنا للال الله بنبيات باركو ينبياتوش مجنيا دركو الله سبحانه وتعالى برزقنا بوسطا يميبكرو نغروች በሙሉ ፍሬያማ እንደሆኑ በመናገር الله ባረከው ያ ብቻ አይደለም ባረክና حوله ሲል ውስጡ ያሉ ህዝቦችም እንደዚሁ የተባረኩ መሆናቸውን ያመለክታል አላህ ግን ራሱም የተባረከ መሆኑንም በተለያዩ ቁርአን አንቀጾች አውሶልናል አላህ ምን ይላል وأورثنا القوم الذين እነዛን ህዝቦች አወረስናቸው እነዛ ህዝቦች كانوا يستضعفون በደል የሚደርስባቸው ደካሞች ነበሩ ምንን አወረስናቸው مشارق الأرض ومغاربها የምድሪቷንም ምስራቅ ምዕራቧንም አወረስናቸው ያቺ ምድር ማለት التي باركنا فيها ናት ራሷን የባረክናት ናት ይላል ኢማም አልቁርጡቢ مشارق الأرض የምትባለው ምስራቃዊ ስፍራ የምትባለው ሻም ናት ምዕራባዊ ስፍራ የምትባለው ደግሞ ግብጽ ናት ሲሉ ተናግረዋል ይህ ነብዩላህ ሙሳ አለይሂ ሰላም በኑ እስራኤልን ካመጡ በኋላ مشارق الأرضና مغاربها ምስራቋንና ምዕራቧን እንዲገዙ አላህ ከፈቀደላቸው በኋላ ነብዩላህ ዳውድና ልጃቸው ሱለይማን ይህንን ምድር በሙሉ መግዛታቸውን ያመላከተበት የቁርአን አንቀጽ ነው አሁን ከግብጽ ምድር
ደካማ ሆኖ ተሰደው በነቢዩላህ ዳውድና በሱለይማን ግን ዓለምን እንዲያስተዳድሩ አላህ አስችሏቸዋልና። አላሁ ስብሓነሁ ወተዓላ ይህንን አስመልክቶ በሌላ የቁርአን አንቀጽም እንዲህ ሲል ያወሳናል። ሉጥ ዓለይሂ ሰላምን አላሁ ስብሓነሁ ወተዓላ ነፃ ወጣ ነው ይላል። ወነጀይናሁ ወሉጠን ኢብራሂም ዓለይሂ ሰላምንና ሉጥን ነፃ ወጣ ናቸው። ወዴት? ኢለል አርድ ለቲ ባረክና ፊሃ ወደ ባረክነው ምድር ሲል ያወሳልናል። ይህ የተባረከው ምድር በጠቅላላ የሚያመላክተን በነቢያቶች የተባረከ በሪዝቅም የተባረከ መሆኑን ነው። ይህ ምድር የተቀደሰ ምድር ነው። የተቀደሰ ምድር ደግሞ ባለቤትነቱ ለአላህ ብቻ ነው። የተቀደሰ ምድር በዘውታሪነት ወይም በዘላለማዊነት መጥፎዎች አይነግሱበትም። አላሁ ስብሓነሁ ወተዓላ ሙሳ ዓለይሂ ሰላምን ህዝቦችን ይዘህ ግባ ሲላቸው እንዲህ ነበር የተናገሩት። ያ ቀውሚ ኡድኹሉ ልአርድ ልሙቀደሰት ለቲ አላሁ ስብሓነሁ ወተዓላ ለእናንተ የጻፈውን የሆነውን ምድር ያ የተቀደሰውን ምድር ግቡ አሏቸው። ነገሩ እንዲህ ነው። ሙሳ ዓለይሂ ሰላም ህዝባቸውን ይዘው ከግብፅ ምድር ተሰደዱ። ከተሰደዱ በኋላ ሙሳ ዓለይሂ ሰላም እነዛ የተሰደዱ ሰዎች የሙሳን ትእዛዝ እምቢ አሉ። ወደ ምሪቷ ገብተው ተዋግተውና አሸንፈው ቀደም ብዬ አውርቼዋለሁ በቀደመው ፕሮግራሜ ላይ ኢነ ፊሃ ቀውመን ጀባሪን ከባባድ ህዝቦች ብርቶች አሉበት፣ እኛ ሄደን ልንዋጋ አንችልም። ኢዝሃብ ፈዝሃብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃኢዱን አንተና ጌታ ሄዳችሁ ተዋጉና አሸንፋችሁ ጥሩን አሉ። አላህ ቀጣቸው። 40 ዓመት በምድር ላይ እንዲንከራተቱ ፈረደባቸው። ከዛ በኋላ ግን ወደ ተቀደሰችዋ ምድር ከ40 ዓመት ቅጣት በኋላ እንዲገቡ ሲናገር ሙሳ ዓለይሂ ሰላም ያ ቀውም ኡድኹሉ ልአርድ ልሙቀደሰት ለቲ ከተበ ላሁ ለኩም አላህ ለእናንተ ወደ ጻፋት የተቀደሰችዋ ምድር ግቡ አላቸው። እዚህ ጋር የአሁኑ እስራኤላውያን የሚያነሱት አንድ ሙግት አለ። ምንድን ነው የሚሉት? የተቀደሰችዋ ምድር እኮ ቀድሞውንም የተጻፈችው ለእኛ ነበረ ይላሉ። አዎን ተጽፋለች። ነገር ግን የሙሳ ወራሽ ማን ነው ነው ጥያቄው። የሙሳ ወራሽ እናንተ ሳትሆኑ እኛ ነን። ምክንያቱም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በይተል መቅዲስ ሄደው ሲያበቁ በበይተል መቅዲስ ኢማም ሆኖ ያሰገዱት ሙሳንም ጭምር ነው። ያ ብቻ አይደለም፣ የሪሳላውን መደምደሚያ አስተምረውት ከዛም በኋላ ቋሚና ዘላለማዊ መሪ የሆነው ሪሳላ የነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን ተናግረዋል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ተሰደው መዲና ሲገቡ የመዲና አይሁዶች ሲጾሙ ሲመለከቷቸው ምንድነው የምትጾሙት ብለው ሲጠይቋቸው ይህ ቀን እኮ ሙሳን ከፊርዓውን ነጃ ያለበት ቀን ነው አላህ ሱብሓነሁ ወተዓላ ብለዋቸው ሲናገሩ እንዲያ ከሆነማ እኛ ከናንተ የበለጠ ለሙሳ የተገባነን ብለው የውሙ አሹራ የአሹራን ቀን እንድንጾም ያዘዙንም ከዚሁ መነሻ ነው። ለሙሳ የተገቡት ህዝቦች እኛ ነን። እቺ ምድር የሰው ልጆች ከቀብራቸው የሚቀሰቀሱበትና የሚሰበሰቡበት ምድር ናት። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ እስተሚዕ የውመ ዩናዲ ልሙናዲ ሚን መካኒን ቀሪብ፣ ስማ ተጣሪው በተጣራ ጊዜ ከቅርቢቷ ስፍራ ላይ ሆኖ። ያቺ ቅርቢቷ ስፍራ ማናት ሲሉ አህሉ ተፍሲር ያቺ ቅርቢቷ ስፍራ የሻም ምድር ናት ይላሉ። የሻም ምድር የሰው ልጆች ከቀብራቸው የሚጠሩበትና የሚሰባሰቡበት ምድር ናት። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አቢ ዘር በዘገበው ሐዲስ ስለ አርድ ሻም ሲናገሩ ሻሙ አርዱል መሕሸሪ ወልመንሸር ናት ይላሉ። የሰው ልጅ የሚሰባሰብባት ከቀብር የሚቀሰቀስባት ምድር ናት። አርዱ ሻም በውስጧ ፈለስጢን የተሸከመችው የሻም ምድር የነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ናት። አብዱላህ ብን ዑመር ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉን ይላል፣ ዓለይኩም ቢሻም በሻም አደራ እላችኋለሁ፣ ከእናንተ መካከል ሻምን መገናኘት እምቢኝ ያለ ካለ በየመን አደራ እላችኋለሁ ብለውናል ይላል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ካሉ በኋላ ለምን ሲባሉ አላሁ ስብሓነሁ ወተዓላ በሻም ምድር ላይ ለሚኖሩትና ለምድሪቷም ዋስትና ሰጥቶኛል ይላሉ። ፈኢነ አላህ ተከፈለ ሊየ ቢአርድ ሻሚ ወአህሊህ፣
በዛ ምድር የሚኖሩ ሰዎችንና ሻምን አላሁ ስብሓነሁ ወተዓላ ዋስትና ሰጥቶኛል ይላሉ። ዚል አሳቢዕ እንዲህ ሲሉ ነቢና መሐመድን ሰለላሁ ዐለይሂ ወሰለም ይጠይቋቸዋል። ያ ነቢይ አላህ ከእርሶ በኋላ ፈተና ያጋጠመን እንደሆነ ወዴት እንሂድ አላቸው። ወደ ሻም ምድር ሂዱ ሲሉ ነቢና መሐመድ ሰለላሁ ዐለይሂ ወሰለም መለሱ። በሻም ምድር አላሁ ስብሓነሁ ወተዓላ በጠዋትና በማታ እየተመላለሱ በመስጂድ አልአቅሳ የሚሰግዱ ዙርያዎችን ወይም ዝርያዎችን ሊሰጥህ ይከጀላልና በቤተል መቅዲስ አደራ ልሃለሁ አሉ። ነቢና መሐመድ ሰለላሁ ዐለይሂ ወሰለም በሻም ምድር ላይ ስለሚኖረው ነገር ሲናገሩ በሻም ምድር ላይ እንዲህ ይሆናል አሉ። ከስደት በኋላ ስደት ይሆናል። የተመረጡት የአላህ ባሮች የሚገኙባት ስፍራ እሷ ናት። እነዛም የተመረጡት የአላህ ባሮች የኢብራሂምን የስደት ስፍራ የሙጥኝ ብለው ይይዛሉ። እነዛ የምድር መጥፎ ሰዎች ደግሞ ሊያስወጧቸው ይሰባሰቡባቸዋል። አላህም ይጠላቸዋል እነዛን የሚሰባሰቡትን ሰዎች። በመጨረሻውም ቀን ከእሳት ጋር ከከርከሮና አሳማ ጋር አድርጎ በእሳት ላይ ይቀሰቅሳቸዋል ይላሉ ነቢና መሐመድ ሰለላሁ ዐለይሂ ወሰለም። በሌላ ሐዲታቸው እንዲህ ይናገራሉ። የውም القيامة ሲደርስ ይህን ሐዲት የሚያወራ አብዱላህ ብኑ ሐዋላ ነው። የውም القيامة ሲደርስ ነገሩ እንዲህ ይሆናል አሉ። በሶስት ስፍራዎች የጦር ብርጌዶች ይኖራሉ። እነዚህ የጦር ብርጌዶች አንደኛው በኢራቅ፣ ሌላኛው በሻም፣ ሌላኛው ደግሞ በየመን ይሆናል አሉ። እናንተን አደራ እምላችሁ በሻም ካለው ጦር ጋር ነው አሉ። አይ በሻም ያለው ጦርን እምቢ የምትሉ ከሆነ ከምንጮቿ ወደምትጠጡባት ወደ የመን ወዳለው ጦር መሄድ ትችላላችሁ አሉ። ይህ ምድር የነቢና መሐመድ ሰለላሁ ዐለይሂ ወሰለም ዋስትና ያለበት ነው። ዋስትናውን ሲሰጡ ነቢና መሐመድ ሰለላሁ ዐለይሂ ወሰለም በውስጧ የሚኖሩ ሰዎች ደግሞ አሉ ኺረቱላሂ ሚን ዒባዲህ ናቸው አሉ። ከፍጥረታቱ ከአላህ ባሮች በጠቅላላ የተመረጡት ሰዎች የሚሰባሰቡባት ምድር ናት ሲሉ ነቢና መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ይቺ ምድር የጂሃድ ምድር ናት፣ የትግል ስፍራ ናት። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ብዙ ዘጋቢዎች ባወሩት ሐዲት ላይ ላ ተዛሉ ጣኢፈቱ ሚን ኡመቲ ከህዝቦቼ የማትወገድ የሆነች ስብስብ አለች አሉ። ያቺ ጭፍራ አለል ሐቅ ዛሂሪን ናት፣ በእውነት ላይ ይፋ በማድረግ የበላይ ናት። ሊዐዱውሂም ቃሂሪን ለጠላቶቿ ደግሞ አሸናፊ ናት። ጠላቶቿ በላይዋ ላይ ቢሰባሰቡም ላ የዱሩሁም መን ኻለፈሁም ያልደገፋቸው፣ ያልረዳቸው፣ የተቃወማቸው አይጠቅምም ያላቸው በሙሉ አይጎዳቸውም። ኢላ ማ አሳበሁም ሚን ለእዋአ የሚያገኛቸው ትንሽ አዛ ቢኖር እንጂ ሊሞቱ ይችላሉ፣ ሊገደሉ ይችላሉ፣ ሊባረሩ ይችላሉ፣ ሊታሰሩ ይችላሉ፣ ምግብና መጠጥ ውሃና መብራት ሊቋረጥባቸው ይችላል። ይህ አዛ ሊያገኛቸው ይችላል። ነገር ግን በዚሁ ላይ ይቀጥላሉ። ሐታ የእትየ አምሩላሂ ኢለይህም እነሱ ዘንድ የአላሁ ስብሓነሁ ወተዓላ ትእዛዝ እስከሚመጣ ጊዜ ድረስ በዚሁ ላይ ይቆያሉ አሉ ነቢና መሐመድ ሰለላሁ ዐለይሂ ወሰለም። ይቺ ምድር ለዒባዳም የተመረጠች ስፍራ ናት። ነቢና መሐመድ ሰለላሁ ዐለይሂ ወሰለም በሚታወቀው ሐዲሳቸው ላ ተሹዱ ሪሓለ ኢላ ኢላ ሰላሰቲ መሳጅድ ወደ 3 መስጂዶች ቢሆን እንጂ ስንቅን ይዛችሁ ጉብኝትም ብላችሁ አትጓዙ አሉ። እነዚህ መስጂዶች መስጂዱል ሐራም መካ የሚገኘው የአላህ ቤት፣ መስጂዱ ነበዊ የነቢና መሐመድ ሰለላሁ ዐለይሂ ወሰለም መስጂድና መስጂዱል አቅሳ ናቸው። ከተመረጡ ስንቅ ተይዞ ከሚጓዙባቸው ልዩ ስፍራዎች መካከል አንዱ ሆኗል። ከአላህ ስብሓነሁ ወተዓላ የተከበረው በመካ የሚገኘው ቤትና ከነቢና መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ጋር ተጣምሯል። በሷ ውስጥ የሚሰገድ ሰላትም ትሩፋቱ ከሌላ ቦታ ከሚሰገድ ሰላት እጅግ ብዙ ነው። ነቢና መሐመድ ሰለላሁ ዐለይሂ ወሰለም በአላህ ቤት መካ የሚሰገድ ሰላት ሌላ ቦታ ከሚሰገድ ሰላት በ100 ሺህ ይበልጣል አሉ። በእኔ መስጂድ ደግሞ የሚሰገድ ሰላት አይ በመዲና ማለታቸው ነው ሌላ ቦታ ከሚሰገድ ሰላት በ1000 ይበልጣል አሉ።
መስጂድ አልአቅሳ ከሚሰገድ ሰላት ደግሞ ሌላ ቦታ ከሚሰገድ ሰላት በ500 እጥፍ ይበልጣል። እናታችን ኡሙ ሰለማ በምትነግረን ሐዲስ ከቦታው ተነስቶ ዑምራ ማድረግ ሚን በይቲል መቅዲስ ተነስቶ ዑምራ ማድረግ ያለፈን ወንጀል በሙሉ ያስምራል። ከቦታው መነሳት እንጂ ዑምራ ማድረጉ አይደለም። ከበይተል መቅዲስ በመነሳቱ ብቻ አንድ ሰው አላሁ ስብሓነሁ ወተዓላን ቤት ለመጎብኘት ብሎ በመጓዙ ብቻ ይህንን ትልቅ ምንዳ ያገኛል። ሁለተኛው በሰው ልጆች ታሪክ የተገነባው መስጂድ ይኸው መስጂድ አልአቅሳ ነው። ይህ የክብሩንና የልቅናውን ስፍራ የሚያመላክት ነው። አቢ ዘር ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም ጠየቅናቸው ይላል፣ የትኛው መስጂድ ነው መጀመሪያ የተሰራው አልናቸው። የመጀመሪያው መስጂድ መስጂዱል አልሐራም ነው አሉ። ከዛ አስቀጥሎ አልናቸው። ከዛ ቀጥሎ የተገነባው መስጂዱል አቅሳ ነው አሉ። በመካከላቸው ስንት ዓመት አለ? 40 ዓመት ልዩነት አለ ሲሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ የተከበረ የተቀደሰ በውስጡ የነቢያት መገኛ የሆነ ቋሚ የጂሃድ ምድር የነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ያለበት ታላቅ ስፍራ ነው። የሙስሊሞች አቂዳችን ነው፣ የእምነታችን አስኳል ነው። ለዚህ ቦታ የምናደርገው እያንዳንዱ ነገር እጅግ አስፈላጊና በአላሁ ስብሓነሁ ወተዓላ ዘንድ ትልቅ ምንዳን የሚያስገኝ ነው። መይሙና እንዲህ ስትል ትናገራለች፣ ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም ስለ በይተል መቅዲስ ንገሩን አልኳቸው። ንገሩን ስንላቸው በእርሱ ዘንድ ሄዳችሁ ስገዱ አሉን። ጦርነትም ይኖራል። ጦርነቱም ጊዜና በቦታው ሄዳችሁ መስገድን የማትችሉ ከሆነ ለፋኖሶቹ ማብሪያ የምትሆን ዘይትም ቢሆን ላኩ፣ የድርሻችሁን ተወጡ አሉ። ለዚህ ስፍራ ዘይትም ቢሆን ልኮ የድርሻን መወጣት የአንድ ሙእሚን ሃይማኖታዊ ግዴታው ነው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።